ድንግል ሆይ ወዳንቺ መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ያለሽ መልአክ ዛሬም ወደኔ ይምጣ። ኃጢአት ያደቀቃት በሐዘን የተዋጠች ነፍሴን ከጸጋ የተራቆትሽ ሆይ ደስ ይበልሽ ይበላት። ጌታ በእኔ ልብ እንዳይጸነስ ያለ ኃጢአት መኖርን ስለማላውቅ እንዴት ይሆንልኛል ብልም ወዳንቺ የመጣው መንፈስ ቅዱስ ወደኔ በምህረት ይምጣ። በእስራኤል ልጆች ሰፈር መና እንደወረደ የልጅሽ ምህረት በእኔም ላይ ይውረድ። አንቺን ድንግልናን ከማጣት እንደጋረደሽ እኔን ከኃጢአት ይጋርደኝ። አንቺን አምላክን ለመውለድ ያጸናሽ አብ እኔን ልጅሽን በማመን ያጽናኝ። አንቺ በማኅፀንሽ 9 ወር የጸነሽውን ጌታ እኔ ለደቂቃዎች እንኳን በልቤ እንድጸንሰው ፍቀጅልኝ። የጸነስኩትን የኃጢአት ሐሳብ ከልቤ አውጥተሽ በህሊናዬ ልጅሽ እንዲያድር ለነገም ነጋለው። ትላንትን ቁጭ ብዬ በደሌን ሳስበው የከፋ መሆኑን ውስጤን ቢያስጨንቀው ነገ አልኩ ለመመለስ ንስሐ ገብቼ ኃጢአቴን ላስወግድ። ትናንት አለፈና ነገ ዛሬ ሆነ። ነገ ያልኩት ጉዳይ ደርሶ ቀጠሮዬ ይመላለስ ጀመረ በአእምሮዬ። ግን መተው አቃተኝ ኃጢአቴን ጨክኜ ዳግም ለነገ አልኩ ዛሬም ቀጠሮ ያዝኩ። ታዲያ መቼ ይሆን ቀጠሮ የምተው ነገ ማለት ትቼ ዛሬ የምመለሰው?